አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ፋሚሊዎች፣ እኔ የምለው እቺ ልጅ ሀይሚ እስከ መቼ ነው ግን እንደዚህ የምትሆኙ? የእውነት የሀይሚ ነገር አሁንስ እየገረመኝ ነው። የሰውን አላማ እየተረዳች እያወቀች ለምን እየመጡ ህይወቷን ለማጥፋት እሷን ለማሰቃያት እንደ መሀላቸው ላይ እንደመገቡ እያወቀች ክፍተት እየሰጣች ቦታ እየሰጣች እኔ መራቅ አለብኝ፣ እኔ ማሄድ አለብኝ። ሰው የራሱ ነገር እንዴት ነው ለሰው አሳልፎ ሰጥቶ መራቅ አለብኝ ብሎ ወስኖ በአንድ ልቅ ብሎ መውጣ? እንዴት እሷ ትላንትና በአንድ ሳምንት ውስጥ አግኝታ አልፈታም እንደዚህ አይነት ሰው እንዳያመልጠኝ አለቅም ያለችው ነገር አንቺ ለምንድን ነው ስንት ዓመት የለፋሽበትን ፍቅረኛሽን ጥሌሽ እሱ እንደዚህ እያለሽ የእሱን ውሳኔ እያየሽ እነሱ አልፈልጋቸውም እያለ እንኳን እየተከተሉ እያሉ አንቺ እኔ ምርጫዬ ነሽ፣ አንቺ ነኝ፣ ያንቺ ነኝ፣ ማንንም አልፈልግም እያለ በፊት ለፊትሽ ቆሞ እያወራ ለምንድን ነው የምትሸሽው? ለምንድን ነው ለጠላትስ ቦታ የምትሰጪው? እስከ መቼ ነው ሀይሚ እንደዚህ? ልጅነት ነው ወይስ እንዴት ነው ያንቺ ነገር? ምን ሆነሽ ነው? ሀይሚ ንቂ፣ ሀይሚ ንቂ። የእውነት እንደዚህ በተራበ እንትን ሴቶች እጅ ከተጣለ ብሩኬ ሁለተኛ ላይ ተመልሰሽ የምታገኘው አይመስለኝም። ይጸጽትሻል። ነገ የሚቆጭሽ ነገር ዛሬ አታርጊ። አንቺ የነገን ህይወቴን አስተካክላለሁ እያልሽ ህይወትሽን እያጣሽ ነው። የእውነቴን እኔ መሰለኝ እንደ እህትነት መማክርሽ ነገር ቢኖር ያኔ ወንድ ልጅ ስለተፈለገ ሳይሆን እራሱ የፈለገው ነው የምወደው። አለቀ። እሱን የወደደችው ሴት ሳይሆን እሱ የወደደውን ሴት ነው። ብዙ ጊዜ ፍቅርም እንደዚህ ነው የሚሆነው። እሷ ስለወደደች ሳይሆን እሱ ስለመረጣትና ስለወደዳት ነው። ለምን አንቺ ምርጫ አይነሽ እያለሽ ለምንድን ነው የምትሸሽው? ለምንድን ነው ለጠላት ቦታ ከፍተሽ የምትሰጪው? አንቺ ራስሽ ሀይሚ ይህ ነገር ይቆጭሻል፣ ብትነቂ ይሻልሻል እላለሁ። እና የዛሬው ደግሞ እንለያይ የምትለው ነገር ያኔ እንደ ጓደኝነት ምናምን መስሎኝ ነበር። እኔ አታፍርም? አፈቅራለሁ ማለት ምን ማለት ነው? ይስ አስታራቂ ነኝ ምናምን ብለሽ ስታወሪ እሺ አለ። ከዛ እሱስ በሚገባሽ ነገር እንደ ሰው እንደ እህትነት ያኔ እንደ ጓደኛም ለኔ ሴትነቷን ዝቅ አድርጋ ለኔ ብላ ለማስታረቅ ብሎ እንደ ውለታ የሚያደርገው ነገር አደረግልሽ። ከዚህ በኋላ ህይወትን አስተካከልልች ብሎ ገና ሲያመሰግንሽ አንቺ ገና ለመግንባት እንትን ያሉ ቤት ታፈርሻለሽ።